የ2025 የእግር ኳስ ውድድሮች አብዛኞቹ አሸናፊዎቻቸውን እየለዩ ይገኛሉ። ቀሪዎቹ በአጓጊ የክለቦች ፉክክር ዘልቀው የመጨረሻዎቹ 2 እና 3 ጨዋታዎች ላይ ደርሰዋል። የክለቦች የአንድ ዓመት የሜዳ ላይና ከሜዳ ውጭ ልፋት መደምደሚያ ዋንጫ ነው። ቢሆንም ግን ስለ ዋንጫ አሸናፊ ቡድንና ተጫዋች እንጂ ስለ ዋንጫ ሲወራ ብዙ ጊዜ አይስተዋልም። ይህ እግር ኳስ ከ90 ደቂቃ አንድ ጨዋታነት በላይ ነው በሚል ሐሳብ ለየት ያሉ ያልተነገሩና አዝናኝ እግር ኳሳዊ ጉዳዮችን የምናነሳሳበት የ90+ የዩቲዩብ ገጻችን ነው። ዛሬ 10 የዓለማችን ውድ የእግር ኳስ ዋንጫዎችን እንመለከታለን። አብራችሁን ቆዩ። በዓለም ላይ ካሉ የሀገራት ሊጎች ተወዳጅና ባለብዙ ተመልካች የሆነ ተጽዕኖ ፈጣሪ ሊግ ነው የእንግሊዝ ፕሪሚየር ሊግ። 38 ሳምንታትን በሚፈጅ ፉክክር ብዙ ነጥብ ለሰበሰበው ቡድን የሚሰጠው ይህ ዋንጫ ሙሉ በሙሉ ከብር የተሰራ ሲሆን ለመስራትም $10,000 ወጪን የሚጠይቅ ነው። በዚህ ውድድር ተቀናቃኞቹ ክለቦች ማንቸስተር ዩናይትድ እና ሊቨርፑል በኩል 20 ዋንጫዎች ብዙ ዋንጫ ያነሱ ክለቦች ናቸው። በአውሮፓ ታላላቅ ክለቦች መካከል የሚደረግ በየዓመቱ በተመልካች የሚጠበቅ እጅግ አጓጊና ብርቱ ፉክክር ነው የአውሮፓ ሻምፒዮንስ ሊግ። የዚህ ውድድር አሸናፊ ባለ ትልቅ ጆሮ የሚል ቅጽል ስም ያለውን ዋንጫ ይወስዳል። የአውሮፓ ሻምፒዮንስ ሊግ ዋንጫ 73.5 ሴንቲሜትር ርዝመትና 7.5 ኪሎ ግራም ክብደት አለው። ዋንጫው በ1950ዎቹ የተዋወቀ ሲሆን ከ15,000 እስከ $20,000 ድረስ የሚጠይቅ ዋንጫ ነው። የአውሮፓ ሀገራት ትልቁ ውድድር ዋንጫ የሆነው የአውሮፓ ዋንጫ ዋናው ስሙ ሄንሪ ዴላውናይ ዋንጫ ነው። ሄንሪ ዴላውናይ የመጀመሪያው የአውሮፓ እግር ኳስ ማህበር ጸሐፊና የአውሮፓ ዋንጫ ውድድር ጠንሳሽ ናቸው። ነገር ግን ሰውየው የመጀመሪያው የአውሮፓ ዋንጫ ሳይደረግ በ1995 በመሞታቸው ለመታሰቢያ ይሆን ዘንድ ዋንጫው በእርሳቸው ስም ተሰይሟል። የአውሮፓ ዋንጫ 10 ኪሎ ግራም የሚመዝን የብር ዋንጫ ሲሆን ወደ $25,000 የሚጠይቅ ወጪ እንዳለበት ይነገራል። በነገራችን ላይ ዓለም ላይ 6 የእግር ኳስ ግጥሚያዎች እንዳይደረጉ ታግደዋል። ለመሆኑ እነዚህ እርስ በርስ እንዳይጫወቱ የታገዱ ቡድኖች እነማን ናቸው? በዚህ ቪዲዮ ይመልከቱ። የቪዲዮውን ሊንክ በዲስክሪፕሽን እና ኮሜንት ቦክስ ውስጥ ማግኘት ትችላላችሁ። ከ1960 ጀምሮ በደቡብ አሜሪካ አህጉር የተከበረው የክለቦች ዋንጫ ነው። በዚህም የላቲን ሀገራት ክለቦች ለዚህ ውድድር አሸናፊነት ታላቅ ፉክክርን ያደርጉበታል። የዚህ ውድድር ዋንጫ ከብር የተሰራ ሲሆን ከ50 እስከ $100,000 ለመስራት እንደጠየቀ ይገመታል። የአርጀንቲናው ክለብ ኢንዲፔንዴንቴ 7 ጊዜ ይህንን ዋንጫ በማሸነፍ ባለ ሪከርድ ነው። የጀርመን ዋንጫ የሚል ትርጓሜ አለው። የጀርመን ክለቦች የጥሎ ማለፍ ውድድርን አልፈው በመጨረሻ ለሚያሸንፈው ቡድን የሚሰጥ ዋንጫ ነው። ዋንጫው የተሰራው ከብር ነው። በተጨማሪም በወርቅ የተለበጠ ሲሆን በከበሩ ድንጋዮች አጊጧል። በዚህም በጠቅላላው ወደ $110,000 የሚጠጋ ዋጋ አለው። ከፈረንጆቹ 1935 ጀምሮ እየተካሄደ የሚገኘው የጀርመን ዋንጫ ውድድር በጀርመን ከቡንደስሊጋው ቀጥሎ ሁለተኛው ትልቅ ግምት የሚሰጠው ዋንጫ ነው። በዚህም ይህንን ውድድር ያሸነፈ ክለብ ከዋንጫው በተጨማሪ 4.6 ሚሊዮን ዩሮ ሽልማትን ያገኛል። ለመሆኑ እነኚህ ታዋቂ ሀገራት መሪዎች የትኛውን ክለብ ይደግፋሉ? ከሰሜን ኮሪያው መሪ ኪም ጆንግ ኡን ጀምሮ እስከ አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ድረስ የሚደግፏቸውን ክለቦች ተመልክተናል። የሩሲያው መሪ ፑቲን እና የኦሳማ ቢንላደንንም አካተናል። ቪዲዮን በዲስክሪፕሽን እና ኮሜንት ቦክሶች ላይ ያገኙታል። የፊፋ የክለቦች ዓለም ዋንጫ በፈረንጆቹ ሚሊኒየም የጀመረ ውድድር ነው። በዚህ ውድድር የሚገኘው ዋንጫ ፕሪሚየም ፈርም ቴፋኒ በተባለ ድርጅት የተነደፈ ሲሆን በ24 ካራት ወርቅ የተለበጠ የብር ዋንጫ ነው። ታዲያ ዋንጫውን ለመስራት $150,000 ወጪ የሚጠይቅ ሲሆን ይህም በዓለም ላይ ካሉ ውድ ዋንጫዎች ውስጥ በስድስተኛነት ውድ ዋንጫ ያደርገዋል። የፊፋ ዓለም ክለቦች ዋንጫ አሸናፊ የሆነ ቡድን $125 ሚሊዮን ሽልማትን የሚያገኝ ሲሆን ሪያል ማድሪድ 5 ጊዜ በማሸነፍ ባለ ሪከርድ ነው። ካሜሩን በወሰደችው ዋንጫ ምትክ በ2001 እንደ አዲስ ዲዛይን የተደረገው የአፍሪካ ዋንጫ በውድነቱ ከዓለማችን 10 ዋንጫዎች ውስጥ የሚካተት ነው። ዋንጫው በጣሊያን ሀገር ዲዛይን የተደረገ ሲሆን የአፍሪካን ባህል፣ ማህበራዊ ህይወትና ኢኮኖሚን ያመለክታል ተብሎ ይነገርለታል። ዋንጫው በወርቅ የተለበጠ የናስ ዋንጫ ሲሆን ለመስራትም $150,000 ወጪ ፈሶበታል። በ1957 የጀመረው የአፍሪካ ዋንጫ 30 ጊዜ ሲካሄድ ግብጽ 7 ጊዜ በማሸነፍ ባለ ሪከርድ ነች። ሀገራችን ኢትዮጵያም የ1962ቱን ሶስተኛው የአፍሪካ ዋንጫ አሸናፊ ነበረች።
ምን ያህል የፀጉር ንቅለ ተከላ ያደረጉ እግር ኳስ ተጫዋቾችን ታውቃላችሁ? በዚህ ቪዲዮ እኛ የ10ሩን ተጫዋቾች ዝርዝር አዘጋጅተናል። በዲስክሪፕሽን እና ኮሜንት ቦታዎች ላይ ያሉ ሊንኮችን በመጠቀም ይመልከቱ። እስካሁን ከተመለከትናቸው የቡድን ዋንጫዎች በተለየ ይህ ለግለሰብ የሚሰጥ ዋንጫ ነው። በታዋቂው የፈረንሳይ ጌጣጌጥ ካምፓኒ ሚለሪዮ ዴትስ ሜለር ዲዛይን የተደረገው ይህ ዋንጫ ሰም ከሚመስል ቁስ ተሰርቶ ከላዩ በ18 ካራት ወርቅ ተለብጧል። ይህን 7 ኪሎ ግራም የሚመዝን ዋንጫን ለማዘጋጀት እስከ $3000 የሚደርስ ወጪን የሚጠይቅ ቢሆንም ነገር ግን $600,000 ድረስ የገበያ ዋጋ እንዳለው ይነገርለታል። የእንግሊዝ ፉትቦል አሶሲዬሽን ቻሌንጅ ካፕ ወይም በአጭሩ ኤፍኤ ካፕ በ1871 ከ154 ዓመታት በፊት የጀመረ ባለአንጋፋ ዕድሜ ውድድር ነው። ታዲያ አንድ ክፍለ ዘመን ከግማሽ ዕድሜ ባለው ይህ ውድድር ዋንጫው 4 የተለያዩ ዲዛይኖችን አልፎ ዛሬ ላይ የምናውቀውን ቅርጽ እንዲይዝ ተደርጓል። ይህ አምስተኛ የኤፍኤ ካፕ ዋንጫ ዲዛይን በውድነቱ ከፕሪሚየር ሊግ ዋንጫን በልጦ የሚቀመጥ ነው። አርሰናል 14 ጊዜ ከፍ በማድረግ ባለ ሪከርድ የሆነበት ይህ ዋንጫ $1 ሚሊዮን ወይም በ900,000 የሚሰራ ነው። ይህንን ብዙ ዋንጫን ማሳካት የቻሉ 10 አሰልጣኞች ቪዲዮ ከዚህ ቀደም አዘጋጅተን ነበር። በዲስክሪፕሽን እና ኮሜንት ቦታዎች ላይ በተቀመጡ ሊንኮች ቪዲዮውን መመልከት ትችላላችሁ። የዓለም ትልቁ የእግር ኳስ ውድድር የሆነው የዓለም ዋንጫ በውድነቱ ተወዳዳሪ የሌለው ዋንጫ ነው። በ18 ካራት ወርቅ የተሰራው ይህ ዋንጫ ብራዚል በ1970 ካስቀረችው ዋንጫ ቀጥሎ የተዋወቀ ነው። ባለ 36.5 ሴንቲሜትር ቁመትና 6.1 ኪሎ ግራም ክብደት የሆነው ዋንጫው $20 ሚሊዮን አካባቢ ለመስራት የሚጠይቅ እንደሆነ ይነገርለታል። ይህም የዓለማችን እጅግ ውዱ እግር ኳስ ዋንጫ ያሰኘዋል። የዛሬው ቪዲዮአችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትዘንጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለተመሳሳይ ቪዲዮዎች የ90+ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ።